ጥርሱ ጥርስና ይመስልሽ የምር ቆሎ ማለት ነው። አረ አባቴ ብዙዬ ቆሎ አመጣውለት በጠዋት በገብስ እንዲጠነክር ብዬ ወደ ወገብ ጥሩ ገብስ ቆሎ የምር ገብስ ቆሎ ወገብ ጥሩ ልጅ እያለሁ እናቴ ማለት ነው በእናቴ በመሰራችሁ ታጠኝ ነበር። ይፈጭና እንዳጃ ተደርጎ እንደዚህ በማግ ነበር እኛ ልጅ እያለን። ያው ልጆች ግን ጥርስ አብቅለው ስለሚወለዱ ቆሎውን ባፋቸው ተለቁባቸዋላችሁ። በቃ አሁን የወገብ ጥንካሬ ምናምን ቅድም እንዲህ ምናምን እንዲቆመ ማለት ነው። እንዲቆመ አብርሃም ወይ አሁን ከመጣው ጀምሮ እስካሁን ጤና ክልልክ ነው? ጤናዬ እኔ የምሬን ነው። ቁም ነገር ጌታ አንድ ቁም ነገር እናውራ ቢያንስ እና ጤነኛ ነኝ። የምርክን ነው? ጤነኛ ነኝ እንዴ የሚለምን አፈርሽ ጤናዬ ያልተመለሰ መስሎሽ ነው? በቃ በጣም